ጋይስ እንዴት ናችሁ? ዛሬ ደግሞ የማታ ስኪን ኬሪን አሳያችኋለሁ። የፈለገ ቢደክመኝ የማታና የጧት ስኪን ኬሪን ስኪፕ አላረግም። በቃ ቢደክመኝም የፊቴን በቃ አጠቃላይ ስኪን ኬር ሳላረግ በቃ አልተኛም እና በጣም ብዙ ለውጥ እያየሁበት ነው። ፊቴ ጥርት ያለ ነው። እንደዚህ አልነበረም ከ3 አመት በፊት ወይ 2 አመት በፊት። ሰው መጀመሪያ ላይ ፊቴን አስለቅቃለሁ። አንደኛውና ዋነኛው ነገር የቆዳችን መንከባከብ ደግሞ ያን ያህል ሜካፕ አያስፈልገንም። አሁን ይሄ ማስለቅቀውን እኔ ያው ቅንድቤን የሰራሁት፣ ሌላ ደግሞ ኮንሲለር ብቻ ነው የተጠቀምኩት ትንሽ አፌ አካባቢ እና ያው የድካም አንዳንዴ ምናምን አይናችን ላይ ጠቆር የሌለ እሱም ብቻ ነው እና ብላሽ ነው ማደርገው እና ትንሽ ነገር ተጠቅሜ ፊቴ ፏ ነው የሚለው። ስኪን ኬር ነው እንደዚህ። ቆዳችን ጤናማ ከሆነ ትንሽ ነገር በቂ ነው። ቀለስ በቃ በጣም ትንሽ ነገር ማለት ነው። ሞር የተለየ ኦኬዥንስ ሲኖረኝ ነው ሌሎች ነገሮች መጨመርበት እንጂ ፊቴን ታጥቤ እመጣለሁ። እዚህ ጋር ፊቴን ታጥቤ መጣሁ። የኔ ቆዳ በጣም ድራይ ነው፣ ድራይ ስኪን ያለኝ። ሮዝ ዋተር አለኝ እዚህ ጋር። ሮዝ ዋተር ስኪናችን ሃይድሬት ያደርገዋል። በጣም አሪፍ ነው፣ ሪፍሬሽ ያደርገዋል። ሮዝ ዋተር ተጠቀሙ። ሁሌ ስኪን ኬር ስታደርጉ ደግሞ ፕሊዝ አንገታችሁን አትርሱ። እዚህ ጋር ደግሞ እኔ ቫዝሊን ነው የምጠቀመው ማታ ለከንፈር። እዚህ ጋር ደግሞ ላሮሽ ፖዜ ሃይሉሮኒክ አሲድ አለኝ። ስኪናችን ዲፕ ሃይድሬት እንዲሆን ይጠቅመዋል። በዛ ላይ ቶሎ የመጨማደድ እንዳይጨማደድ ያግዘናል ማለት ነው። ያው ስኪናችን ደግሞ በዛ ላይ ስትሮንግ እንዲሆን ያግዘዋል። ስትሬንግስ የቆዳችን ስትሮንግ እንዲሆን ያግዘዋል ማለት ነው። እዚህ ጋር ደግሞ በቀጣይ አይ ክሬም አለኝ። ያው አይናችን አካባቢ ቶሎ የሚጨማደደው ያው ሃይድሬት ስለማይሆን ነው፣ በቂ እንትን ስለማያገኝ ነው። እዚህ ጋር ደግሞ አይኔን አይ ክሬም አደርጋለሁ ማለት ነው። እንደዚህ ታፕ እያረኩኝ ወደ ቆዳዬ እንዲገባ አደርገዋለሁ ማለት ነው። ፕሊዝ አይ ክሬም ተጠቀሙ። አሁን ደግሞ የምጠቀመው ሬቲኖል ኦይል ነው። የሴራቪን ነው የምጠቀመው እኔ። ሬቲኖል ኦይል አሪፍ ነው። እንደሚመከረው ከ25 አመት ጀምረን መጠቀም አለብን ነው። ይሄ መጨማደድን ይቀንሳል። የስኪናችን ቴክስቸር ኢምፕሩቭ ያደርገዋል። ይሄ ጠቋቁር ምናምን የሆነ የተለያየ እንትን ላይ እሱ ያጠፋልናል። ይሄ ቡግር ምናምን የምትሉት ግን ሬቲኖል ስትጠቀሙ ፕሊዝ ማታ ብቻ ተጠቀሙ። ቢካዝ ሴንሲቲቭ ነው የሚያደርገው ለስኪናችን። ያው ስትጀምሩ 2 በሳምንት ምናምን ያረጋችሁ ጀምሩ። ቢካዝ ሁሉም ስኪን ሴንሲቲቭ ስለሚያደርግ ስኪናችን ሁሉ ስኪን ቶሎ አይቀበለውም እና ቀስ እያላችሁ እኔ እንኳን ቀን በቀን ነው የምጠቀመው። ቢካዝ መጠቀም ከጀመርኩኝ 3 አመት ምናምን ሆኖኛል። እንደዚህ አድርጌ ደግሞ አደረግኩትኝ ፊቴ ትዕግስቱ ስለሌለኝ ለመጠበቅ። መጨረሻ ላይ የምጠቀመው ደግሞ ካስተር ኦይል ነው። ወደ ሌላ ብልቃጥ እንትን አድርጌው ነው፣ እቃ ገልብጬው ነው።
ካስተር ኦይል ብዙ በነፊት አለው። ፊታችን ያንግ ሆኖ እንዲቆይ ይረዳናል። ይሄ መጨማደድ ምናምን ነገር ይቀንሳል። በጣም ወፍራም ስለሆነ አልወጣ ብሎኝ እኮ ነው። አይኔንም እንደዚህ አድርጌ ተቀባሁት። ያው አይላሽን እንዲያድግልኝ እንደዚህ አድርጌ ቀባሁትኝ ማለት ነው። መጨረሻ ላይ እጃችሁንም አትርሱ። ያው እጃችን ብዙ ስራ ስለሚሰራ ያው እንደዚህ እኔ አሁን ይሄ የምቀባው የእጅ ቅባት ነው። እንደዛ አድርጌ ቀባሁትኝ ማለት ነው፣ ለስለስ ብሎ እንዲያድርልኝ። በመጨረሻ ይህን ይመስላል ፊቴ። አያችሁት እንዴት ግሎሲ እንደሆነ ጥርት እንዳለ። እና ስኪን ኬራችሁን ፕሊዝ ስኪፕ አታርጉ። ያው ለውጡን ደግሞ በአንዴ አታዩትም፣ ስለዚህ ትዕግስት ያስፈልጋል። እና በመቀጠል አሁን ጸጉሬን ነው የምሰራው። ካለ ሂት ከርል እንዲሆንልኝ የሆነች ጓደኛዬ ስጦታ ሰጠችኝ። ይሄ ከርል ማድረጊያው ማለት ነው። እና ያሳቀኝ አሁን ከለበስኩት ፒጃማ አንድ አይነት ከለር ነው ሁሉና አሁን ራሱ ነው እንደዚህ ቮይሱን ስቀዳው በደንብ ልብ ብዬ ያየሁትኝና ፐርፐዝ አድርጌ እንትን ያረኩት አይደለም። ይሄ ሁሌ የምጠቀመው የቅባት ትንሽ አረኩበት። ጸጉሬ ሳምንት አልፎታል አይ ቲንክ። አያችሁ አይፈርስም ብያችሁ ነበር። በዛ ላይ ውጭ በጣም ነው ብርድ ያለው ምናምን፣ ግን ስቲል አለ ምንም እሳትም ከዛ በኋላ አላስነካውትም። እንደዚህ አድርጌ ጫፍጫፉን ትንሽ ቅባት አረግበታለሁ። ይሄ ቅባት በጣም ነው የምወደው፣ እኔ ሁሌ ነው የምጠቀመው። እንደዚህ አድርጌ ቅባት እንትን ካረኩትኝ በኋላ በጠርኩት። አይ ቲንክ ጓደኛዬ እንዳለችኝ ከአማዞን ነው የገዛችው። ያው እሷ ተጠቅመው አሪፍ ነው ምናምን ሞክሪው ምናምን ብላ ነው የሰጠችኝ። ስንት ጊዜው ነው ግን ሞክሬው አላውቅም። ዛሬ ነው ለመጀመሪያ ጊዜ ከእናንተ ጋር አብሬ የምሞክረው። እናየዋለን ነገ ጠዋት እንዴት እንደሚሆን። እና እንደዚህ አድርጌ ጠቅለል አደርገዋለሁ። የሆነ አንዱን ጸጉር ወደ ውስጥ አስገባና ከዛ አወጣዋለሁ። እዩት እንግዲህ ቪዲዮ ላይ ትንሽ አርጌው ስለማላቅ ትንሽ አስቸግሮኝ ነበር። እንደዚህ ወደ ጎን የማየው ደግሞ መስታወቴ እዛ ጋር ስላለ ነው።
ከዛ ጫፉን እንደዚህ አድርጌ ከራሱ ጋር የሚመጣ ነው ይሄ የፀጉር ማስያዣው ማለት ነው፣ እንዳይፈታ ተመልሶ እንደዚህ ጥብቅ አድርጌ ያስያዝኩትኝ። ያ ሰው ይሄን ይመስላል። ይሄኛውን ፓርት ጨረስኩኝ። ያችኛውን ደግሞ ሰርቼ እመለሳለሁ። ይሄኛው እንደዚህ ይመስላል። ያችኛውን ደግሞ ሰርቼ እመለሳለሁ ማለት ነው። ይሄው እዚህ ጋር ሰርቼ መጣሁኝ። ይሄን እንደዚህ ይመስላል። ያምራል ግን አይደል? እንደዚህ ራሱ ነው። ያ ከኋላው እንደዚህ ይመስላል። እና እንዳይፈታ ለሊት እኔ አርፍ ያልተኛም በጣም ስለመገለባበጥ በሌላ ፀጉር ማስያዣ እንደዚህ አድርጌ አስያዝኩትኝ ማለት ነው። መጨረሻ ላይ ደግሞ እንደዚህ አድርጌ ይሄኛው ደግሞ ተመሳሳይ ከለር ታስቦበት የተደረገ ነው የሚመስለው። ኤኒዌይስ ኢትስ ኦኬ። እንደዚህ አድርጌ ተናደርገዋለሁ። እኔ ሁሌ ይሄ ሳቲን እንትን ነው የምጠቀመው፣ የፀጉር ሻሽ ነው የምጠቀመው። ለፀጉራችን አሪፍ ነው። እንደዚህ አድርጌ ሸፍነዋለሁ። አይ ሆፕ እንግዲህ ነገ ጧት ስነሳ እንደማይፈታ አላቅም። እንግዲህ እኔ በጣም ስለመገለባበጥ ጧት እንደዚህ ነው። እንዴት አድርጌ ሜካፕ እንደሰራሁት ማወቅ የምትፈልጉ ከሆነ ቀንደቤን ምናምን ያው ኮሜንት ላይ ያስቀምጡልኝ። እንዴት ስኪን ኬር እንደማረግ ጧት። ቀንደቤ ቶሎ ነው፣ 5 ደቂቃ አይፈጅም። ሰራላችኋለሁ። እንግዲህ ተፈታ እንዳያልፉት የለም ታለፈ። እንግዲህ ለሊቱ ግን ምንም እንትን አይልም፣ ይመቻል። ምንም ለመተኛት ራሱ ምንም አላስቸገረኝም። ይሄ እንትኑ ማለት ነው እና ምንም አላስቸገረኝም። እንደዚህ ስተኛ የሚያስቸግር ነገር አይደለምና ያው ይሄኛው እንግዲህ በዚህኛው ሳይድ ወለቀ ፀጉሬ። ብዙም አልያዘም። እንግዲህ ዩሲ እንዴት እንደሚሆን መጨረሻ ብዙም አልያዘም በዚህኛው ሳይድ። አይ ቲንክ በዛኛው ሳይድ ግን ይሻላል መሰለኝ። ያ ጠብቅ ማድረግ ነበረብኝ ትንሽ። እንግዲህ ለኔክስት ታይም ያው የመጀመሪያ ስለሆነ ለሌላ ጊዜ እንግዲህ አስተካክላለሁ። ቀስ አድርጌ እንደዚህ ሳብ አድርጌ አውጣዋለሁ ማለት ነው። አያምሩም ከርሉ በዚህኛው ሳይድ አብሶ ማለት ነው። ይሄ ሲያምር። ያኛው ባይወልቅ ኖሮ አሪፍ ይሆን ነበር፣ ግን ኢትስ ኦኬ። እንደዚህ አድርጌ በተን አድርገዋለሁ፣ አስተካክለዋለሁ። በዛኛው በኩል ብዙም እንትን አላለም፣ አልተጠቀለለም። ያው እንደዚህ አድርጌ ደግሞ አስተካክለዋለሁ። ያው እሳት መጠቀም ስላልፈለኩኝ ነው። እኔ በጣም ወድጄዋለሁ። ያው ቀለል ያለ ነው እንግዲህ ፀጉራችን ሳይጎዳ እና እኔ በጣም ደስ ብሎኛል፣ ወድጄዋለሁ። ይሄን ይመስላል መጨረሻው። አውትፊቴን ደግሞ ይሄን ይመስላል። ያው ቀለል ያለ የስራ እንትን ነው፣ አለባበስ ነው። ያው ቅዝቃዜም ስለሆነ ውድ ይሄን ይመስላል። ከዛ ኮቴን ደረብ አደረኩኝ፣ በጣም ነው የሚበርደው ውጭ። ቴንክ ዩ ፎር ዋቺንግ። ለጓደኞቻችሁ ሼር አድርጉላቸው፣ ሰብስክራይብ አድርጉ፣ ቻናሌን ሰፖርት አድርጉት። ያ በቀጣይ ቪዲዮ እስከምንገናኝ ቻው ቻው እላችኋለሁ። መልካም ጊዜ ይሁንላችሁ። Thank you.